ይህ የካዕባ በር ነው። የካዕባ በር ደግሞ ቁልፍ አለው። ለመሆኑ ይህ ቁልፍ በማን እጅ ይገኛል? በንጉሱ፣ በከተማው ከንቲባ ወይስ በመስጂዱ ኢማም ሱደይስ? በማን እጅ ይመስላችኋል? ይህንን ከመመለሳችን በፊት አስቀድመን ታሪክ እንመለከታለን። መልእክተኛው አለይሂ ሰላቱ ወሰላም በግፍ ከተሰደዱባት የመካ ምድር ተመልሰው ሲገቡ አንድ ጥያቄ በሳቸውም በሱሐቦቹም በቤተሰቦቻቸው መካከል ተነሳ። የካዕባ ቁልፍ ተረካቢ ማን ነው? በወቅቱ ዑስማን ኢብኑ ጠልሃ የተሰኘ ሰሃባ በእጁ ቁልፉ ይገኝ ነበር። እሱም ደግሞ የበኑ ሸይባ ቤተሰብ በመሆኑ ይህ እጣ ደርሶት ነበር። መልእክተኛው አለይሂ ሰላቱ ወሰላም በአንድ ወቅት ዑስማን ኢብኑ ጠልሃን ቁልፉን እንዲሰጣቸው እንዲከፍትላቸው በሩንና ውስጡ ገብተው እንዲሰግዱ ጠይቀውት ያውቃሉ። በዛም ወቅት ከልክሏቸዋል። ያኔ ታዲያ መልእክተኛው አለይሂ ሰላቱ ወሰላም ይህ ቁልፍ በአንድ ወቅት እጄ ይገባል፣ ያኔ ለማን እንደምሰጠው ትመለከታለህ ብለውት ያውቃሉ። በዚህ አስጨናቂ ሁኔታ ውስጥ ደግሞ የመልእክተኛው አለይሂ ሰላቱ ወሰላም አጎት የሆኑት አባስ ቁልፉ ይሰጣቸው ዘንድ ጥያቄ አቅርበዋል። መልእክተኛው አለይሂ ሰላቱ ወሰላም ለማን ይሰጣሉ? አላህ ሱብሓነሁ ወተዓላ በዚህ መካከል አንድ የቁርአን አያ አወረደ። ኢነላሃ የእሙሩኩም አን ቱአዱ ልአማናቲ ኢላ አህሊሃ ወኢዛ ሐከምቱም በይነ ናሲ አን ተሕኩሙ ቢልዐድል። አላህ ሱብሓነሁ ወተዓላ አማናን ወደ ባለቤቱ እንድትመልሱ ያዛችኋል፣ ስትፈርዱ ደግሞ በፍትህ እንድትፈርዱ ያዛችኋል የሚል የቁርአን አያ ወረደ። በዚህ ሰዓት መልእክተኛው አለይሂ ሰላቱ ወሰላም ዑስማን ኢብኑ ጠልሃን አስጠርተው ይህንን ቁልፍ ለሱ አስረከቡ። በዚያም ወቅት አንድ ታሪካዊ ንግግር ተናገሩ። ይህንን ቁልፍ ከናንተ እጅ ማንም አይወስድም አመፀኛና በደለኛ የሆነ ሰው ካልሆነ በስተቀር ሲሉ ተናገሩ። ዛሬም ድረስ በዚህ ቤተሰብ በሚወራረስ ስርዓት መሰረት በእጃቸው ቁልፉ ይገኛል። አሁን የሚገኙት 78ኛው እንግዲህ ይህንን ቁልፍ ከያዙት መካከል ነው። 78ኛው ሰው ናቸው። አብዱልሃብ ቢን ዘይን አልዓቢዲን ቢን ሸይባ ይባላሉ። ከሳቸው በፊት የነበሩት ሳሊህ ቢን ሸይባ ወደ አኺራ ተጉዘዋል። በቤተሰቡ ስርዓት መሰረት በእድሜ ትልቁ ስለሚረከብ በእድሜ ትልቅ የሆኑት አብዱልሃብ ይህንን ቁልፍ ተረክበው ዛሬ በእጃቸው ይገኛል። ቁልፎቹ 3 ሲሆኑ ሁለቱ ካዕባን ለመክፈት ያገለግላሉ። አንዱ ደግሞ የመቃሙ ኢብራሂም ቁልፍ ነው። ይህንን ቁልፍ በአረንጓዴ ጨርቅ ላይ የአላህ ሱብሓነሁ ወተዓላ ቃል ተጽፎበት በእጃቸው ይዘው ይጠብቃሉ። ንጉሱም ይሁን ማንም እንግዳ ሲመጣ ከነዚህ ቤተሰብ ቁልፉን የያዘው ሰው መጥቶ ካልከፈተላቸው በቀር ማንም መግባት አይችልም። ይህ አማና በአሁንም ባሉት ንጉሶች በዑስማንያ ስርዓት ዘመንም ከዛም በፊት በነበሩት ጊዜያት በሙሉ የተከበረና የበኑ ሸይባ ቤተሰብ ሁልጊዜም የዚህ ቁልፍ ጠባቂ እንዲሆን ሁሉም የሚያከብረው ትዕዛዝ ሆኖ ይገኛል። እንግዲህ የዛሬው ይህንን ይመስላል። አላህ ሱብሓነሁ ወተዓላ መልካም ስራቸውን ይቀበላቸው። ላይክ እና ፎሎ አይረሳ። ለሌሎችም ሼር ያድርጉት። ሰላም አለይኩም ወራህመቱላሂ ወበረካቱ።